ወደፊቱ ምንድነው የምታስቢያቸው ነገሮች? ትልቅ ሰው ነኝ አሁን ሽበታም እንደሆንኩኝ አይተሃል በቃ ጥሩ የሆነ እርጅና መኖር ነው የምፈልገው አንድ በጣም ማምንበት ነገር አለ ሌት ብሉሚንግ የሚለውን ኤክስፕሬሽን ታውቃለህ በእንግሊዘኛ ምን ማለት ነው አሰረ ካደክ በኋላ ብሉም ማድረግ በአማርኛ እንዴት ይባላል ይሄ መፍካት መለምለም ኤግዛክትሊ ካደክ በኋላ መለምለም የሚል ነገር አለ መለምለም በልጅነት በወጣትነት ብቻ አይደለም የሚል ሐሳብ በጣም አለኝ አንድ ምሳሌ እናቴ ነች ከ65 ዓመቷ በኋላ የሰራቻቸው ነገሮች በጣም ይገርማል ልክ በቃ 65 ሲሞላት አንድ አዲስ ኤነርጂ ይዟት በፊት ምትፈራውን ነገር አይማ ለኔ አይደለም እንዴ ምናምን ምትለው ሰው መጀመር በቃ ጀመረች ቢዝነሶች ከፈተች መሬት ገዛች ቤት ሰራች በ5 ዓመት የሰራችው ነገር በኑሮዋ በሙሉ ያልሰራችው ነገሮች ናቸው ገባ እና ምን ብሎ ያሳስበኛል ይሄ መጀመር ኤኒታይም መጀመር ይቻላል እና 30 ዓመት ሞልቶ አይ ወጣትነቴ አለፈኩ አይ ምናምን ማለት አያስፈልግም ለምን ኤኒታይም መጀመር ትችላለህ በ50 በ20 በ30 በ50 በ60 እና እኔ 60 ከ60 በኋላ ማድረግ የምፈልጋቸው ነገሮች በጣም ብዙ አሉ አምናለሁ የኔ ኢምፓክት ካረጀው በኋላ ነው የሚመጣው ምሰራቸው ነገሮች በርጅና ዝጌር እድሜ ከሰጠኝ ጤናም ያ ለምን መሰለ አሁንም አያዋለሁ በዚህ እድሜ 55 ሊሞላኝ ነው በጣም ኮምቢኔሽኑ ይሄ ዊዝደም አለ ኤክስፒሪየንስ አለ እውቀት አለ ራስን ማወቅ አለ እነዚህ ሶስቱ ነገሮች አንድ ላይ ሲመጡ ኢኮኖሚክ ፓወርም ይኖራል በዚህ እድሜ ነው everything comes together financially ምናምንና በጣም ብዙ ማድረግ የምትችለው ጊዜ ነውና በጣም እኔ አይ ወጣት በልጅ I wish I was younger ምናምን እያልኩኝ ምመኝ ሰው አይደለሁም ወደፊት ነው ማየው ሽምግል ብዬ ስሰራ ነው የምታየው